እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለን ብለው ጠየቁት። እርሱ አብ በገዛ ሥልጣን ያደረገው ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮች ትሆናላችሁ አለ። ይህንን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብሎ ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ የያዕቆብ ልጅ ይሁዳ፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። አንድ ዋና ሀሳብ በመስጠት አጭር ጊዜ ነው የምንከፋፈለው እግዚአብሔርን ቃል። የታላቁ ተልእኮ እንቅፋቶች፣ የታላቁ ተልእኮ እንቅፋቶች በሚል ሀሳብ ነው። በምድር ላይ እስካሁን ያለው ቤተ ክርስቲያን የሚባለው ብዙ ነው፣ ብዙ ቁጥር አለው። ብዙ ቁጥር ቢኖረው ግን ሁለት መደብ ብቻ ነው ያለው። አንዱ መደብ የታላቁ ተልእኮ ነው። ሁለተኛው የተራ ተልእኮ ነው የሚባለው። ቤተ ክርስቲያን ምንም ቁጥሮቿ በዝቶ ቢሄዱ በሁለት ተልእኮ መደብ ይከፈላሉ። አንደኛው የታላቁ ተልእኮ ቤተ ክርስቲያን፣ ቀጥሎ ያለው የተራ ተልእኮ ቤተ ክርስቲያን ነው የሚሆነው። ስለዚህ እኔ አሁን እየተናገርኩ ያለሁት የተራ ተልእኮ ቤተ ክርስቲያን እንቅፋቶችን ሳይሆን የታላቁ ተልእኮ ቤተ ክርስቲያን ለታላቁ ተልእኮ አገልግሎት እንቅፋት የሚሆኑ ነገሮችን ተልእኮም ቢሆን ለሁለት ነው የሚከፈለው። አንደኛው የታላቁ ተልእኮ ነው፣ የቀረው ተራ ተልእኮ ነው። ሶስተኛ ተልእኮ የለም። አንዱ ታላቁ ተልእኮ ነው፣ የተረፈው አንድ መደብ እንሰጠዋለን፣ ተራ ተልእኮ ሆኖ ይቀራል። ሁለቱም የራሳቸው ተራ አላቸው። ታላቁ ተልእኮም የራሱ ተራ አለው፣ ተራ ተልእኮም ተራ አለው። ከተራው ይገኛል። እንቅፋቶቹ ምንድን ናቸው? እንቅፋቶቹ ምንድን ናቸው? አንደኛ ከውስጥ መጀመር ነው። እንቅፋቶቹ አንደኛው የተከታዮቹ የክርስቶስ የራሱ ተከታዮቹ የቆዩ ስታፎቹ የግንዛቤ እጥረት፣ አብረው የቆዩ አብሮ ያገለገሉ አብሮ እንጀራ የቆረሱ ኢየሱስ ደቀ መዛሙርቱን ሲያስተምር መጽሐፍን ከፍቶ አይደለም፣ አፉን ከፍቶ ነው ያስተማር እንጂ መጽሐፍ ከፍቶ ከዚህ ምዕራፍ ብሎ አይደለም። አስፈላጊ ሲሆን ብሉይ ኪዳንን ሲጠቅስም እሱ የብሉይ ኪዳንን የአዲስ ኪዳንን ባለቤት ስለሆነ አፉ ነው እየከፈተ ያስተማር። መጽሐፉን መክፈት የጀመርነው እኛው ነን። እሱ ደግሞ ምኩራብ ላይ ሲጋበዝ መጽሐፍ ሲሰጡ ይከፍታል። ግን ደቀ መዛሙርቱን እያስተማራቸው አፉን ከፍቶ። ስለዚህ መጽሐፍ እንኳን የህትመት
መጨመር ምናምን ይኖረዋል ብሎም ሰው ይላል። አሁን ምን ይለዋል ሰው? ግን ደቀ መዛሙርቱ በቅርበት ከአፉ እየሰሙ ሲሆኑ ግን የግንዛቤ እጥረት አለ። ስለማን? ስለ ክርስቶስና ስለ አገልግሎቱ ስለመጣበት አጀንዳ የግንዛቤ እጥረት አላቸው። የግንዛቤ እጥረቱ የሚገኘው ቁጥር 6 ላይ ከቁጥር 3 ላይ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ እየሆኑ ለእነርሱ ራሱን አሳያቸው፣ መመሪያም ሰጣቸው፣ የተስፋ ቃልንም ሰጣቸው። ከዛ በኋላ ግን እነሱ ምን አሉ? እነርሱ በተሰበሰቡ ጊዜ በስብሰባቸው ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለን ብሎ ጠየቁት። የተነገራቸው ኢየሱስ ሲያስተምራቸው፣ ሲያሰለጥናቸው፣ ሲያስከትላቸው በምሳሌም በቀጥታ ሲያስተምር የነበረው ስለ እግዚአብሔር መንግሥት ነው። በሚገርም ሁኔታ ከሞት ከተነሳ በኋላ በ40 ቀን ቆይታም ቢሆን ካቆመበት የቀጠለው ስለ እግዚአብሔር መንግሥት ነበር። ያው በማስረጃና በመረጃ። እነሱ ግን በተሰበሰቡ ጊዜ ዋና ጥያቄ አድርጎ ያቀረቡት የእስራኤልን የማንነት ጥያቄ ነው። የእስራኤልን መንግሥት መቼ ትመልሳለህ? ሰብሰብ አድርገህ እስራኤል እንዴት ሕልውና ይኖራታል? በዚህ መልኩ አንተ ደግሞ ይሄን ጉዳይ ሳትጨርስ እንደገና ወደ አብሔር የእስራኤል የማንነት ጉዳይ ተጥሎ ይቀራል። ስለዚህ የእስራኤልን መንግሥት ሳታጸድቅ አንድ ነገር ስለ እስራኤል መንግሥት ሳትል ሰነድ ላይ ሳታኖር ይሄ ጥያቄ አለብን አሉ። ሲሰሙ የቆዩት ስለ እግዚአብሔር መንግሥት ነው። ውስጣቸውን ግን ሞልቶ የቀረው የእስራኤል መንግሥት። ይሄ ነው የግንዛቤ ልዩነት። ገደብ ስለሌለው መንግሥት ሰምቶ ገደብ ስላለው መንግሥት መጠየቅ፣ ስለ ዘላለም መንግሥት ተነግሯቸው ተብሎ ቆይቶ ስለሚቀር መንግሥት መጨረሻ ስላለው መንግሥት ይጠይቃሉ። መጨረሻ ስለሌለው መንግሥት ሲሰሙ ቆይቶ ረጅም ጊዜ ከእሱ ጋር ቆይቶ ከዚህ አይነት ጥያቄ አለመውጣት እንቅፋት ነው። ከእነርሱ ይልቅ ኢየሱስ እንዲረዳ ስለ እግዚአብሔር መንግሥት መረዳት የሚችል ማን ነው ታዲያ? አሉ የተባሉ ሰዎች በዚህ አይነት ዝቅተኛ ጥያቄ ውስጥ ከተገኙ፣ በዚህ በአጭር ጣሳ ውስጥ ከተገኙ ማን ነው ዓለምን ማየት የሚችል ግንዛቤ ሊኖረው የሚችለው? ይሄ ደግሞ ኢየሱስ ክርስቶስ ከመጣበት አጀንዳ ያነሰ አጀንዳ ነው። ከሰማይ ከመጣበት ሰው ለማዳን ሰው ከሆነበት ካስተማረበት፣ ካሰለጠነበት፣ መከራ ከተቀበለበት፣ ከተሰቀለበት፣ ከሞተበት፣ ከተነሳበት፣ ካረገበት፣ ዳግም ሊመጣ ካለበት ዝቅ ያለ መረዳት። ይሄን መረዳት ይዞ የእግዚአብሔርን መንግሥት መስራት አይችሉም። ይሄ መረዳት ለእግዚአብሔር መንግሥት በቂ የሆነ መረዳት አይደለም። ይሄ መረዳት ተራ መረዳት ነው። የእስራኤል መንግሥት መስራት አስፈላጊ ቢሆን ከእግዚአብሔር መንግሥት እኩል ሊቆም አይችልም። የተጠሩት ስለ እስራኤል መንግሥት አይደለም። ውክልናቸው ስለ እስራኤል መንግሥት አይደለም። የተሰጣቸው ውክልና በይሁዳ፣ በሰማርያ፣ በምድር ዳር ምስክሮች የመሆን ዓለምን በክርስቶስ የማዳን ውክልና ተሰጥቷቸው የእስራኤልን የማንነት ጥያቄ ጉርድ ጥያቄ ነው። ይሄ እንቅፋት ነው። የማይመስል ነው ግን እንቅፋት አይመስልም።
ግን በቂ እንቅፋት ነው። ታዲያ ከማን ጋር ይስራ? የእግዚአብሔርን መንግስት እስታቱ የእስራኤልን መንግስት ካነሳ ሌላው መቶ ደግሞ ሌላ መንግስት ቢያነሳሳ ስለዚህ የእኛን መንግስት መመስረት በጀመረን ጊዜ የእግዚአብሔር መንግስት ጉዳይ ለእኛ ጥያቄ አይቀርም። ሀሳብ ግልጽ ነው። የእኛን መንግስት የእኛን የሰፈር መንግስት ማቋቋም በጀመረን ጊዜ የእግዚአብሔር መንግስት አይከብድም። ጥያቄያችንም አይደለም። ዋናው ትኩረት አቅጣጫችን የሚሆነው የሰፈር መንግስታችን የእስራኤልን መንግስት ለመጠየቅ የእስራኤልን መንግስት መከተል ነው። የእስራኤልን መንግስት ፖለቲካ መከተል ነው እንጂ ኢየሱስን መከተል ምን አስፈለገ? ኢየሱስ ስለ እስራኤል መንግስት ጉዳይ ሳይሆን ከሰማይ የመጣው ስለ እግዚአብሔር መንግስት ጉዳይ ነው። አሜን ትላላችሁ? እየጠበቀ ነው። ከመጣበት ሀሳብ አሳንሶ መቀበል ነው። የመጣው ለእያንዳንዱ መንደር እውቅና እንሰጥ ሳይሆን የመጣው የእግዚአብሔርን መንግስት በምድር ላይ በሰው ልብ ላይ ለመመስረት ነው እንጂ ለእስራኤል መንግስት የምስረታ ጥያቄ ምላሽ ለመስጠት ሳይሆን ገደብ ስለሌለው ድንበር ስለሌለው ስለ እግዚአብሔር መንግስት ጉዳይ ነው። ከዚህ አሳንሶ መረዳት እንቅፋት ነው። እግዚአብሔር መንግስት ጉዳይ ካልቆረቆረን ኢየሱስን የምንቀርበው ለእኛ ጉዳይ ይሆናል፣ የምንርቀው በእኛ ጉዳይ። ይህ አንደኛ እንቅፋት ነው። ኢየሱስን ላነሰ ነገር ነው ሌላ ሰው እንኳን ሰዎች መፍታት እንደሚችሉት ጉዳይ ኢየሱስን ማስቸገር። አንድ ጊዜ ዮሐንስ ወንጌል ላይ ምዕራፍ 6 ላይ ኢየሱስ ብዙ ሰዎችን እንጀራ እና አሳ መገባቸው በጣም ከዛ ማታ ጀምሮ በየመንደሩ የሚሰማ እንዴት ያለ አሳ እንዴት ያለ የገብስ እንጀራ የምን ነው ምስክርነቱ ሁሉ እንጂ አዳኝነቱ አይደለም። ሰፈር ላይ እየተወራ ይሄ በልቶ የሄደ ሰው ሁሉ ሰፈር ላይ በየመንደሩ የሚገርም ነው፣ ተአምር ነው። ምንድን ነው? አሳ፣ ገራሚ አሳ። እንዴት ያለ የገብስ እንጀራ እንዴት እንደበላ ይላል እንጂ ያድናል የሚል አይመሰከርም፣ ማዳኑ የሚል አይመሰከርም፣ ፍቅሩ የሚል ምስክርነት የለም። አሳ 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 ለሁሉ የሚሆን ስለሆነ ሰው ሁሉ ሲነጋ ድረስ አሳ ስለሰማ ጠዋት ሁሉ ሰው ግልብጥ ብሎ እንደ ዛሬ አሳ ወደ ተበላበት ይመጣል። ይሄ ደግሞ ምንድን ነው የሚባለው? ትክክለኛ ያልሆነ ነገር ግን የጨመረ ፍላጎት። አሳ ከበሉበት ቀን ጀምሮ የጨመረ ፍላጎት፣ ከዛ በፊት ያልነበረ ፍላጎት ግን ከአሳ በኋላ የጨመረ ፍላጎት፣ ገብስ የጨመረው ፍላጎት፣ አሳ መብላት የጨመረው ፍላጎት ጨመረ። ሰው ሁሉ በእጥፍ ተገልብጦ ኢየሱስ የሚፈልግ መጥቶ ትናንትና በተመገቡበት ይፈልጋሉ። እንደዚህ ትርፍራፊ ወደገ። የመንደር ሰዎችን ጠየቋቸው። ትናንትና እዚህ አሳ የመገበ ሰውዬ የት አለ? አይ ሰውዬው አናውቅም፣ እዚህ ላይ ቋሚ የምግብና ጣቢያ የለም። ሲፈልጉ ቅፍርናሆም ላይ አገኙትና እኛ አንተን ስንፈልግ የጨመረ እሱ አለ። ትናንትና ወዲያ ለምን አልፈለጉም? ከዛ ሳምንት በፊት ለምን አልፈለጉም? ተጨማሪ ነገር የጨመረው ፍላጎት፣ ተራ ነገር አሳ የጨመረው ፍላጎት። አሳ እኮ ከኢየሱስ ውጪ አሳ ቤት እናገኛለን፣ ያስከፍላል እንጂ እሱ አወቃቸው።
ጆሮ ምናምን የለውም፣ ቀጥተኛ ነው፣ ጌታ ነው። ስለዚህ እኛ አንተን ስንፈልግ ነው እንጀራ ስለበላችሁ ማለት ታውቃላችሁ። እንግዲህ ስለ ኢየሱስ ቃላት አይመርጥም። ሰው ይነት ምናምን ብሎ ቃላት አይመርጥም። ቀጥታ በጥሬ ቃል እንጀራ ስለበላችሁ ነው። ጥሩ ባልሆነ አፕሮች ደነገጡና ያው ልክ እንጀራ ስለበላን ዛሬ የለም ስለአውለኛ አንተን ስንፈልግ ተጨማሪ ሰው መስክረናል። ስለ ጌትነቴ ነው፣ ስለ ምግብ ማቅረቤ ነው የመሰክራችኋል። ስለዚህ የለም ተው እንደዚህ አትበለ። ቢያንስ ቃላት ምረት ሰው ይስተካከላል። የለም አስብበት እንጂ ተረጋጋ እንጂ እንደሱ ከሆነ እኔን ብሉኛል። ከዛ ሰዎች ይሄማ ስድብ ነው ተነክተናል። እኛ ራሳችን በምግብ እያስተዳደረን ስላቸው ድንገት አንድ ቀን እንዲህ ያለ ነገር አለብን እሱም ብለን መተን እንደዚህ ሊነካን ይገባል። ዞር አሉና መልካም ነው ይመግባል ምትግዛዬ ነው እንዴት አለ ግር ብሎ ተገምጦ ለምን እሱም ብሎ አልመጡብኝ። የመጡበት ትንሽ ጥያቄ አልተመለሰም ነበር። እሱ ካለ አሳ ባይኖር ምን ችግር አለ? ባለፈው ቀን እሱ ነው እንጂ አሳን ያመጣው። እሱ ካለ እንዴት ከሱ ይገዳል? ሄዱ። ደቀ መዛሙርቱ ንግግሩ ያስጨንቃል። እርስ በርስ ይሄን ያህል ሕዝብ እግዚአብሔር አሳልፎ ሰጥቶ ቃላት ሳይመርጥ ሕዝቡ እየሄደ ነው። ደግሞ እሱ ይሰማል። ይገርማቸዋል። ንግግራችን ሁሉ በእርሱ አልፎ ነው እንግዲህ ስራ ለሚውለው። ቴሌ እንኳን ባቅሙ እኛ በስልክ የምናወራው ሁሉ በራሱ ያስተላልፋል። ሁሉን የሚችል እግዚአብሔር ግን የምናስበው ሁሉ በእርሱ አልፎ ነው። ስለዚህ ሀሳባቸውን አወቀና እናንተ ስልትሄዱ ትወዳላችሁ ና በገንዘብ ትችላላችሁ። ጴጥሮስ ተጠሪ ነበርና ብድግ ብሎ እኛ ካንተ ወደ ማን እንሄዳለን? አንተ ለእኛ የገብስ እንጀራ ሳትሆን የሕይወት እንጀራችን፣ አንተ ለእኛ የዘላለም ጉዳያችን፣ አንተ ለእኛ የሆድ ጉዳይ ሳይሆን የዘላለም ጉዳይ ነው። አንተ ለእኛ የአሳ ጉዳይ አይደለም፣ ለእኛ የሕይወት የዘላለም ጉዳይ ከአንተማ አይከድም። አውቀናል፣ አንተ አምነናል። አንተ በዚህ አትለካም። ተራ የሆነ የተጨመረ ፍላጎት፣ አንድ ጊዜ አደባባይ ዝም ብሎ የሚሞላ ፍላጎት፣ ሌላ ቀን ደግሞ ተጠርቶ የመጥፋት ፍላጎት፣ የግንዛቤ እጥረት። ሁለተኛ የታላቅ ተልእኮ ሁለተኛው እንቅፋት። እንግዲህ እንቅፋት ብዙ ነው። በዚህ ያልቃል ብላችሁ አታስቡ። እዚህ ያልቅም። ይሄ መግቢያ ነው። ሁለተኛው በኢየሩሳሌም ቤተ ክርስቲያን የተከሰተው የውስጥ አለመግባባት፣ የውስጥ ችግር እንግዲህ ሞቆ እየሄዱ ነው። በሚገርም ሁኔታ በሁለት ስብከት አዲስ አባል የሚባለው አንድ ዙር 3000፣ ሁለተኛ ዙር ላይ 5000፣ 8000 አቅም ያለው አባል ገንዘብ እንስጥ መሬትንም እሸጣለሁ አስቀርቶ የማይሰጥ አካውንቱን ባዶ አድርጎ በህብረት ባንክ የሚጀምር ያልቆየ ዝገት ያልነካው አዲስ አበባ ላይ ስለዚህ የገንዘብ ችግር አልነበረ። ግን ሐዋርያት ሥራ ምዕራፍ 5 ላይ ሲደረስ
በገንዘብ ምክንያት የቅድስና ጉድለት፣ የእግዚአብሔር ሁሉን ቻይነት ወደ ጥርጣሬ የሚከት አስተሳሰብ በደቀ መዛሙርቱ ውስጥ ተጀመረ። አንድ ቤተሰብ የራሳቸውን ይዞታ ሄደው ሸጦ ሲመጡ እግዚአብሔር በሽያጭ ቦታ አለ ብሎ አመኑ። አየለም እንደዛ ከሆነ ለምን ነው ከገንዘቡ እኩሌታ ለአንዳንድ ነገር ያዝማነ ይቻላል? እግዚአብሔር በዚያች ገንዘብ ምክንያት አንድን ቤተሰብ አጠፋ። ገንዘቡ ለእግዚአብሔር የሥራ ማስፈጸሚያ ሆኖ በዛ ምክንያት የቆመ መንግሥት ለእግዚአብሔር የለም። ነገር ግን እግዚአብሔር በሁሉ ቦታ ስለመገኘቱ ይሄ አያምኑ የነሱ ውሳኔ የእግዚአብሔር እይታ በሁሉ ቦታ ስለመኖሩ አያምኑ። እግዚአብሔር እንደ ጣዖት በውስን ቦታ የሚገደብ ያደርገዋል። እኛ ስንሸጥ ስንት እንደወሰደ አያውቅም ማለት የእግዚአብሔርን የማወቅን ነገር ጥርጣሬው ስለሚጨምር ይሄ መቀጠል የለበትም ብሎ አስቆሙ። ይሄ የውስጥ ችግር ነው። ሁለተኛው ችግር ምዕራፍ 6 ላይ ነባር አይሁድና መጤ አይሁድ የሚባል አለ። እዛ ላይ ብዙ ሰዎች ከነባሮች ነው የተቀላቀሉት። ከኢየሱስ ጋር በሚደረገው አገልግሎት ውስጥ በደቀ መዛሙርት ውስጥ ብዙዎቹ አብላጫ ቁጥር ያለው ከነባሩ እና የምጽዋት ገንዘብ ተሰብስቦ ለድሆች ድጋፍ በሚሰጠው ላይ ነባሩ አይሁድ ሰዎች ውስጥ መሳሳት ተጀመረ። ለእኛ ሰው የሚባል እነዛ ደግሞ ተበደሉ እና ይሄ የሚደረገው ነገር ልክ እየተላለፈ አይደለም፣ በዚህ ነገር ጥያቄ አለብን የሚል እንቅስቃሴ ተጀመረ። ይሄ ምንድን ነው? የውስጥ መሳሳት ለታላቁ ተልእኮ እንቅፋት ነው። ትንሽ ነገር ይመስላል፣ ነገር ግን ትልቅ ነገር ማስቆም ይችላል። ከዛ በኋላ አስቸኳይ ስብሰባ ነው የተደረገው። በስብሰባው ጥሩ የሆነ የግጭት አፈታት መንገድ መጥቷል። እነ ጴጥሮስ እኛ ወደ ጸሎትና ወደ ቃሉ እንመለስ፣ በዚህ በሚያጣላን አጀንዳስ ላይ ሌላ ሰው የሚችል ሰው ጥበብ ያለው ሰው መንፈስ ቅዱስ የተሞላ ሰው ሌላ ሰው ልሹምና እኛ ከዚህ እንውጣ፣ ይሄንን የሚሰራ ሌላ ግን ይዋቀራል እና እኛ ወደ ስራችን የሚሄድ እንቅፋት እየመጣ ነው አለ። ጥሩ የግጭት አፈታት ዘዴ ነው እንግዲህ። ሶስተኛ ነጥብ ላይ ግን እሱንም በጋራ እናያለን። የውስጥ ችግር በቤተ ክርስቲያን ውስጥ የውስጥ ችግር ሲኖር የውስጥ አቅም ሁሉ ይጠፋል። ቤተ ክርስቲያን ከውጭ ባለው መከራ አንድ ሆና ጠንካራ የምትሆነው እንጂ በውስጥ ችግር ከተፈጠረ የውስጥ አቅሟ ሁሉ በውስጥ ችግር ተገብቶ ያልቃል። ወደምትጠበቅበት አትደርስም። ለምን? ከውስጥ ችግር የተነሳ። ሌላው የውስጥ ችግር አንደኛ ቆሮንቶስ 1 ላይ ቁጥር 12 ላይ ቡድንትነት አለ። እኔ የጳውሎስ፣ እኔ የአጵሎስ፣ እኔ የኬፋ፣ የቀረው ደግሞ እኔ የኢየሱስ ልጅ አለ። እሱም ቢሆን በእውነት ይሄን ያህል ነፃ አይደለም። የኢየሱስ ነኝ ያለው ይህ ምንድን ነው የሚያሳየው? ከዋናው ግንድ ስንፋታ ዋና ባልሆነ ግንድ ነው የምንያዘው። በውስጥ ችግር ጊዜ ሰው የእነንትና ደጋፊ ይሆናል፣ የእነንትና አድናቂ፣ የእነንትና ይሆናል። የጳውሎስ አድናቂዎች ጳውሎስ ሲቆም ፉጨት፣ ጭብጨባ፣ አጵሎስ ሲቆም
ወጥቶ ሊሄዱ ይችላል። የከፋዎቹ ደግሞ ከፋ ካልቆመ ይላል ደብሮናል አንተን ይላል። ከዋናው እየተለየ ከዋናው እየተፋታ ከዋናው ግንድ የተለየ በማይሆን ግንድ ስር የሆነ አቅም የሌለው ከክርስቶስ ጋር ያልሆነ የአጵሎስ የሆነ የኬፋ የሆነ የጳውሎስ የሆነ የኢየሱስ ያልሆነ ትናንሽ ቡድን እንቅፋት። ይሄ ነው ሰው ሰባኪ እንኳን ሰው እንትና ሲቆም ነው በቃ ውስጥ የሚረካው እንትና የምናገረው ነገር ጠቃሚ ከሆነ ካልሆነ እንትና ቆመ ቁጭ ያለ ምን ትርፍ አለው? ሰው እኮ የሰው አራጋቢ ሆኖ የሰው አጨብጫቢ ሆኖ የሰው ደጋፊ ሆኖ ከተሳሳተው ጋር ጭምር ሊሞት የሚለው ሰው ወዶ አይደለም፣ ከዋናው ግንድ ስለተለየ ሐሰተኛን ጭምር ሰው ሊሞትን ተመልስ የሚለው ወዶ አይደለም፣ ከዋናው ግንድ ስለተለየ ዞሮበት ነው። ባልፈርድ ጥሩ ዞሮበታል። አንዴ ከዋናው ከሳተ የቀረው ነገር ሁሉ ልክ ሊሆን አይችልም። የጳውሎስ ሰው አለ ቤተክርስቲያን ውስጥ፣ የአጵሎስ ሰው አለ ቤተክርስቲያን ውስጥ፣ የኬፋ ሰው አለ ቤተክርስቲያን ውስጥ፣ የኢየሱስ ሰው አለ ቤተክርስቲያን ውስጥ። ስለዚህ የክርስቶስ አይደለችም። የክርስቶስም 1/4 3/4 ድርሻ አለው እንጂ ሙሉ አይደለም። የተወሰነ ቡድን ለሱ አለው እንጂ ከሶስቱ ጋር እኩል ድርሻ አለው እንጂ ብቸኛ ጌታ አይደለም። ይሄ ነው የውስጥ ችግር አቅም የሚያሳጣ። የነገፋ ምን ያደርጋል? አጵሎስ ጳውሎስስ ምን ያደርግልኛል? መንግስት የሌላቸው ኢየሱስ ነው እንጂ መንግስት ያለው የሚያወርሰኝ የውስጥ ችግሮች ብዙ ጊዜ አቅም የሚያገኙት የውስጥ አቅማችን በልቶ የእኛን የውስጥ አቅማችን ተመግቦ እነሱ ግን አቅም ያገኛል። ቤተ ክርስቲያን የውስጥ ችግር በሚበዛባት ጊዜ ለስራ ብላ ያስቀመጠቻቸው ሰዎች ሁሉ ለሰራተኝነት ያስቀመጣቸው ሰዎች ሁሉ መልሶ ስራ ይሆናል። ስለዚህ ደቀ መዛሙርቱ ሰራተኛ መሆን ሲገባቸው ስራ ሆኖ ብቻ የውስጥ ችግር ሲኖር ሰራተኛው ስራ ይሆናል። ስለዚህ ሌላ ሰራተኛ ያስፈልጋል። በእኛ አካባቢ ለኢትዮጵያ የተለመደው ድመት ቤት ውስጥ ካለች አይጥን አሳዳ በመብላት መተባበር አለባት ቤተሰብ። ግን እሷ አይጥን ካልበላች ሌላ ተጨማሪ ድመት ያስፈልጋል። እሷ አይጥ ሆናለች ማለት ነው። ሰራተኞች ስራ ከሆኑ ሌላ ሰራተኛ ያስፈልጋል። እነሱ የስራ አካል ስለሆኑ እነሱንም ጭምር የስራ አካል አድርጎ የሚሰራ ተጨማሪ ሰራተኛ። በውስጥ ችግር ጊዜ ሰራተኞች አይበዙም፣ ስራዎች ይበዙ። ለምን? ስራ ተጨምሯል ማለት ነው። እንዴት? ሰራተኛም ጭምር ምን ሆነ? ስራ ስለሆነ። ሶስተኛ የኢየሩሳሌምን ምቾት በማስጠበቅ የይሁዳን የሰማርያን የምድር ዳርን መጥፋት ቸል ማለት የኢየሩሳሌምን ምቾት በማስጠበቅ ችግር አፈታት ዘዴውም ጭምር የኢየሩሳሌምን ምቾት የሚያስጠብቅ ሆኗል። ምዕራፍ 6 ላይ ለተፈጠረው አለመግባባት የተሰጠው አቅጣጫ
እኛ ወደ ቃሉ ወደ ጸሎት እንመለስ። ይሄን አገልግሎት የሚያስፈጽም ሌላ ቲም እንምረጣለን። ትክክለኛ መጽሐፍ ቅዱሳዊ የሆነ የግጭት አፈታት ዘዴ እንበል። ነገር ግን ወደ ይሁዳ ማያስኬድ፣ ወደ ሰማርያ ማያስኬድ፣ ወደ ምድር ዳርም ማያስኬድ። ችግሩ ሲፈቱ እንበተን። መንፈስ ቅዱስ ለእኛ የተሰጠን ጸጋው የተሰጠን ገንዘብ የተሰጠን ሕዝብ የተሰጠን ሰማርያን፣ ይሁዳን፣ ምድር ዳርን ለማገልገል ነው። ስለዚህ እዚህ ተመቻችቶ መቀጠል ጥሩ አይደለም ማለት ሲችሉ የኢየሩሳሌምን ምቾት በሚያስቀጥል መልክ ችግር ፈተዋል። ያ ችግር መፍታት ዘላቂ ቢሆን ኖሮ ምዕራፍ 7 ላይ እስጢፋኖስ ባልተገደለ ነበር። ታላቁ ተልእኮ ከዛ አካባቢ ከኢየሩሳሌም መውጣት የቻለው በእስጢፋኖስ መገደል ነው። እስጢፋኖስ ባይገደል ኖሮ ረብሻ አይፈጠርም። በመንፈስ ቅዱስ ታዞ ያልወጡ ሰዎች ለረብሻ ታዞ ነው። ምዕራፍ 8 ላይ ታላቅ መከራ ሆነ። መንፈስ ቅዱስ ወርዶ ያላነቃቸው ሰዎች ታላቁ መከራ አነቃቸውና ሁሉም የኢየሩሳሌምን ምቾት ትቶ ቀለል ያለ ቦርሳ ይዞ ወደ ይሁዳ፣ ወደ ሰማርያ፣ ወደ ምድር ዳር ሄዱና በደረሱበት ያድናል ጀመሩ። እዚህ ግን ጭቅጭቅ ነበር። አገልጋይ በበዛበት እንግዲህ ክርክር አለ። አልደረሰኝም፣ እኔ ስብከት አልደረሰኝም፣ ጸሎት እንኳን አልተሰጠኝም ነው። ማዳበሪያ እኮ አንድ ከረጢት በአንድ ቦታ ብጣል እኮ ውጤታማ ነው። ለዚህ ነው በቆርጤ እየተለካም ሰው ኢየሩሳሌም ላይ ቅር ያለው ሰው ሁሉ በኮሚቴ ውስጥ መጀመር ነው። ቅር ያለው ሰው ሁሉ በኮሚቴ ውስጥ ጨምርና ደህንነት ታዘልቃል። እንትና ሳላ መስራች አካባቢ ነው ጨምር እንትና ካልገባ የሆነ ነገር ስለሚፈጥር በሆነ ኮሚቴ ውስጥ ቢገባ ነው ይገባል። እዛ ተጠብቆ ይኖራል። ይሄንን ነው እንግዲህ ስደት እንግዲህ የመጨረሻ ድምፅ ስለሆነ ታላቅ መንፈስ ቅዱስ ወርዶ ይገርማቸዋል። በኢየሩሳሌም ያለው ገንዘብ የመንፈስ ቅዱስ ውጤት ነው። መንፈስ ቅዱስ ሰዎችን ነክቶ የሰዎችን ልብ ተሰብሮ ሰዎች ወደ ጌታ መጥቶ ቀጥሎ ገንዘባቸው ወደ ጌታ መጥቶ ያ በጀት ግን የይሁዳን በጀት ነበረ፣ የሰማርያ በጀት ነበረ፣ የምድር ዳርቻን በጀት ነበረ። ያ እነሱ በኢየሩሳሌም ተከማችቶ የሚበላሉበት ጸጋ ይሁዳ ላይ ብርቅ ነበር። አንዱ ብቅ ብል ይባል ሰማርያ ለካ በአጋንንት ተወጥራለች። ኢየሩሳሌም ደግሞ በአገልጋይ መጨናነቅ ተወጥራለች። ድንገት በስደት ሲሆኑ መንገድ ዳር ያለ አጋንንት ጮህ ምናምን አትልም። ወጣ ራሱ ዋል ምንድን ነው ስሉ በቃ እኛ እንወጣ። ሰማርያ ገንዘብ ነበራት፣ አጋንንትም ነበራት። ገንዘብ ነበራት፣ እውነተኛ ደስታ ነበራት። በስደት የሆኑ የሄዱ ሰዎች፣ የተቸገሩ ሰዎች የሰማርያን ደስታ በወንጌል አረጋገጡ። ችግር የተፈታበቱ መንገድ ታላቁን ተልእኮ የሚያስቀጥል ቢሆን ኖሮ ይቀጥል ነበር። ማያስቀጥል እንደሆነ ስለተረጋገጠ የሚያስቀጥለው ምንድን ነው? መበተን ነው። መንፈስ ቅዱስ በወረደ ጊዜ በእናንተ ላይ በወረደ ጊዜ የተባለው ወርዶ ቁጭ ያሉ። ስለዚህ ወርዶ ቁጭ ያሉትን የሚያነቃው ምንድን ነው? ይህን ምቾት በምን መበተን ይቻላል ብሎ እግዚአብሔር አስቦ ይሄ አስፈላጊ ስደት የሚባላል አስፈላጊ ስደት፣ አስፈላጊ መከራ። ስለዚህ እስጢፋኖስ ምን ያለ ወንጀሉ ክርስቶስን ሰበከ። ክርስቶስን በሰበከበት ሰበብ ተገደለ፣ ተጧጧፈ ነገሩ ሁሉ ሰው ሰማ። ምንድን ነው? ሰው ሞተ። ማን? እስጢፋኖስ። እንዴት ባለ ሁኔታ ሰዎች ይገደሉት። ቀጥሎሳ ይቀጥላሉ። ያለ ለማለት ምንድን ነው? መሄድ ነው።
በጸሎት የተጉ ቆራጥ ሰዎች ያስቀረቡ ቀብር ስርዓት ላይ አልነበሩም። በጣም የቅርብ ጓደኞች የጸሎት ብዙን ቀበረው እንጂ የቀረው ሰው ሁሉ በስደት ሻንጣውን ይዞ እግር አውጪኝ ብሎ ሲሄዱ ይሁዳ ወዶ ያለንበትን ተገደው። ስለዚህ የኢየሩሳሌም ምቾት ለታላቁ ተልእኮ እንቅፋት ነው። መነሻ ሆኖ ይሁዳን ካላገለገለ መነሻ አድርጎ ሰማርያን ካላገለገለ መነሻ አድርጎ ታላቁ ተልእኮ ምድር ዳርቻ ላይ ካላገለገለ የኢየሩሳሌም ምቾት ለታላቁ ተልእኮ የራሱ እንቅፋት ነው። በጣም ጥሩ ነገር ለእጅግ በጣም ጥሩ ነገር ጠላት ነው ይላሉ ሰዎች። ኢየሩሳሌም ላይ ሲቆዩ ዝገት ያዛቸው፣ የቆይታ ዝገት። ኃላፊነት ላይ ሰዎች ስንቆይ፣ አገልግሎት ላይ ስንቆይ ከቆይታ የሚይዘን ዝገት አለ። ዝገት ደግሞ የብረትን አቅም ይጨርሳል። እንኳን የሰው ነው። የብረት ትልቁ ጠላት መስራት ሳይሆን መዛሉ ከዛ ጋር ይረግጣል። አገልግሎት ላይ ስንቆይ፣ አመራር ላይ ስንቆይ፣ ፊት ለፊት ላይ ስንቆይ ዝገት እንዳይዘን ወደዚህ ለመምጣት ምክንያት የሆነው ነገር ከዚህ ስንወጣ ጥለን እንዳንወጣ እሱ ይሻላል እሷ ትሻላለች ተብለን የመጣንበትን ነገር በመጣንበት ጥለን ባዷችን እንዳንሄድ ለመምጣት ምክንያት የሆነን ነገር ስንመለስ እንዳናጣ ዝገት ይጎዳል። ይጸልያል ተብለን መተን፣ ያነባል ተብለን መተን፣ ይሻላል ተብለን መተን፣ ትሑት ነው ተብለን ይታገሳል ጥሩ ነገር በውስጡ አለው ተብለን መተን ያ ሁሉ ተዘርፈን ስንመለስ የገጠመን ከፍታ ነው ኪሳራ። ስለዚህ ራሳችን ይዘን እንደገባን ራሳችን ይዘን ብንወጣ ውጤታሞች ነው። ራሳችን ይዘን ከመጣን ራሳችን ይዘን ለመመት መልስ። አንዳንድ ጊዜ በትጋት በር እንገባና ሁሉን ነገር በሚሰራ ማለት በቃ ይሄን መያዝ ያን መያዝ መስራት ማከናወን መሮጥ አዳር ውሎ ጸሎት ጾም ንባብ ትጋት ቀስ ቀስ እያለ እየዛገ መጥቶ ደግሞ የስልችት በር የት ነው? በስልችት በር መውጣት። በትጋት በር ገብቶ በስልችት በር መውጣት። አራተኛ አራተኛ ጋር ገባለን። ሶስተኛው እንግዲህ ይሄን የተከፈተን በር በአግባቡ አለመጠቀም እንቅፋት ነው። ይሁዳ ተከፍቷል፣ ሰማርያ ተከፍቷል፣ ምድር ዳርቻ ተከፍቷል። ነገር ግን የኢየሩሳሌምን ምቾት ማስጠበቅ የተከፈተውን በር ቸል እንድንል ያደርጋል። የት ላይ ደረሻ? አራተኛ ሁለተኛ ቆሮንቶስ ላይ ምዕራፍ 11 ላይ ከቁጥር 4 ጀምረን ስናነብ ሰዎች የምርት መቀላቀል ገብቷል። ስለዚህ እንደ ክፍሉ ብንነበብ የሚመጣው ያልሰበክነው ሌላ ኢየሱስ ሰዎች ሌላ ኢየሱስ ሁሉ ገብቷል።
ሌላ ኢየሱስ። እስከዚህ ነው እንግዲህ አሁን ይህን ስንናገር ተመልከቱ። ተመሳስሎ ጫማ ገብቷል፣ ተመሳስሎ ሌሎች ምርቶች ገብቷል፣ ልብስ ገብቷል። ሌላ ኢየሱስ ለካ ገብቷል። የሀገር ውስጡ ኢየሱስ ያልተሰቀለው ያልተወለደው ሌላው። እኛ ግን ሌላ ሳይሆን የተሰቀለው ነው የተፈቀደው። የተሰቀለው ያልሆነ ያልሞተ ያልሆነ የእግዚአብሔር ልጅ ያልሆነ በሱ ስም ግን የሚሰራ በኢየሱስ ብራንድ የሚሰራ ሌላ ኢየሱስ ቢሰጥ ወይም ያላገኛችሁትን ልዩ መንፈስ ደግሞ ገብቶ ልዩ በቅርቡ አዲሱ ልዩ መንፈስ በበዓለ ሃምሳ ቀን ያልወረደ በቅርቡ ለሥራ ጉዳይ ሰዎችን ራሳቸውን ለመጠቀም ተባብረው እያስገቡት ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል የክርስቶስ ወንጌል ያልሆነ የእግዚአብሔር ልጅ ወንጌል የደህንነት ወንጌል ያልሆነ ሕይወት ሰጪ ወንጌል ያልሆነ የዘላለም ጋር ጉዳይ የሌለው ልዩ ወንጌል ቀለል ያለ ወንጌል ሐሰተኞች ሌላን ኢየሱስን ነው ገበያ ላይ ልዩ ወንጌል ነው ልዩ መንፈስ ከዋናው ግን የሚያፋቱ ዋና ባልሆነ ከዚህ የተነሳ ነው የጸጋ ስጦታዎች እንኳን ላልተሰጠበት ዓላማ በማዋል ጸጋ ስጦታዎች ጭምር የእግዚአብሔር የጸጋ ስጦታ የከበረ ስጦታ የዳንንበት ስጦታ ከውድቀት የተነሳንበት ስጦታ ክርስቶስን ብለን የሸተትንበት ከዓለም የለየን የከበረ ጸጋ የትምህርት ዕውቀት ያልሆነ ጸጋ ከሰማይ የተሰጠ ጸጋ ካዳነን ከክርስቶስ ጋር የተሰጠን ጸጋ የእግዚአብሔር ነፃ ስጦታ የሆነ የቤተ ክርስቲያን ጸጋ እሱ ጭምር ለመቀለጃ የዋለው ሰዎች ቲክቶክ ላይ ጠጅ ቤቶችን ይጫወቱ። ይገርማቸዋል። ሰካራ ሁሉ ጠጅ ቤት ላይ ሰው ሲንጫጫ እንኳን እንዲህ ይባላል። ስንት ናቸው? ከየት መጣችሁ? አዛብ ይላል አንደኛው ሰካራም፣ ሌላኛው ሰው የእግዚአብሔር ጸጋ እስከዚህ መጫወቻ እስኪሆን ከሐሰተኞች ሐሰት አስተምሮ ጎርፍ ጋር ቤተ ክርስቲያን ተበልታ አቅማት ይገርማል። መረጃ የሚሰጥስ የሌለው ሌባ ኦና ቤት ይቆፍራል። አማርኛው ነው ለኔ ብዙ ያልቀናል። እሱ ባይነካይ ሰው ኦና ሄታ ወቀስ ሰውየው ጥሎ የሄደው ቤት ሰውየው ቤት ውስጥ የለም። መረጃ የሌለው ሌባ ግን ሰውየው ቤት ውስጥ የሌለው ቤት ይቆፍራል። በእውነት ለማንም ሐሰተኞች መፈንጫ ቤተ ክርስቲያን እያደረግን ከኛ ውጭ ማለት ነው። እኛ ተቀብለን አሳፋሪ ተግባሮች ማዕቶች ማውጣቱ ይከብዳል እንጂ ውስጥ የሞላ ሁሉ መናገር አያንዝም ብለን ነው። ኮንፈረንሶች እኮ በኮሚሽን እየወጡ ናቸው። መሪዎች እኮ ህዝቡን በዋጋ ተደራድረው እየሸጡ ነው። ለአንተ ይህን ያህል እያዝልሃል። ይህ ነው እንቅፋት። ህዝባችን በተሳሳተ ተስፋ ጠቅሟል። ያልተሳካ የተለቀቀ የለም። ያልተሳካ ትሆናለህ አልሆነም፣ ግን ያልተሳካ ትሄዳለህ። እግዚአብሔር ይመስገን ህዝባችን ቶሎ አይሄድም። ከኢትዮጵያ ላይ ትሄዳለህ የተባለ ሰው ሁሉ ቢሄድ ኢትዮጵያ እንኳን ሰው ሳራ ትገዛለህ የተባለ ሰው ሁሉ መኪና ቢገዛ መቆሚያ ነው። እኔ እግዚአብሔር ስለሚቆም
ሲቆጣጠር ያልተሳካ ሁሉ አልተሳካ። ስለዚህ አራተኛው የሐሰተኞች ሐሰት አስተምሮ። ይሄን ስንል እውነተኛ የለም ማለት መጽሐፍ ቅዱስን መካድ ነው። ሐሰተኛ የለም ማለት መጽሐፍ ቅዱስን መካድ ነው። ሁለቱ አለ ማለት ግን መጽሐፍ ቅዱስ አለ። አሁን እየተናገርኩ ያለው እውነተኛ የለም ብያለሁ። እኔ እውነተኞች ናቸው። እውነተኞች ያገለግላሉ። እውነተኞች ባገለገሉበት ሸቀጣሸቀጥ ጥያቄ የለም። ያገለግላሉ፣ ቃሉን ያስተምራሉ፣ ይጸልያሉ፣ የሚፈወስ ይፈወሳል፣ የሚለወጥ ለውጥ ይመጣል። ግን ያን ለውጥ ለንግድ ዓላማ ያው ስለዚህ ቤተክርስቲያን ከእንቅፋት ወጥታ ታላቁን ትልቁን ለማገልገል እንቅፋቶቿን ማለት አለበት። እንቅፋቶቿን ማለት አለበት። ማስተማር አለበት። እውነትን ማስተማር ከኛ ይጠበቃል። እውነትን በማስተማር ብቸኛ መሆን ይሻላል። ሐሰተኛ ሆኖ ባለ ብዙ አድማጭ ነው። ኤርምያስ እኮ ለ23 ዓመት መልእክት አገኘ። እግዚአብሔር ወደ እኔ ተመለሱ ይላችኋል ሕዝብ ይላል። በሚቀጥለው ቀን ፕሮግራም አለኝ። እግዚአብሔር ወይ ምን ይሻለኛል? መልእክት ትቀይራለህ ብሎ ስጠይቀው እግዚአብሔር ሕዝቡ እኮ አልተቀየረም። ላልተመለሰ ሕዝብ እኮ መልእክቱ ተመለስ ነው። ስለዚህ ላልተመለሰ ያንን መድኃኒት ድገማል። 23 ሳምንት አይደለም ድፍን 23 ዓመት ከዛ በኋላ እግዚአብሔር አንድ ቀን መልእክት ቀየረ። ምንድን ነው ሲል ባቢሎን ለ70 ዓመት ትሄዳላችሁ ተማርካችሁ ብለን ንገራቸው። ቀይር ያለ ከዛ ቀንበር ተጭነት ይመጣል። እንጨት ቀንበር በትከሻው ተሸክሞ መልእክት አለ። ምንድን ነው? እግዚአብሔር ቀንበር ጭኜባችኋል፣ ለመመለስ ስላልፈቀዳችሁ፣ ወደ እኔ ለመመለስ ስላልፈቀዳችሁ ወደ ይሁዳ ወደ ባቢሎን ተመለሱና ባሪያ ሆኑ። ህዝቡ አዘነ። አናንያ የሚባል ደግሞ ነቢይ ሮጦ ወጣና ቀንበርን ከኤርምያስ ጫንቃ ብድግ አድርጎ ወስዶ መልእክት አለ። እሺ ሰበርኳል። ምንድን ነው ሲል 68 ድፍን ዓመት አስቀነሱ። 2 ዓመት ነው አለ። ህዝቡ ተቀበለው። ይሄ ነው እንጂ ከእግዚአብሔር ጋር ስለ ህዝቡ ተደራድሮ የተቀየረ ውጤት የሚያመጣ ህዝቡ ሆይ አለ አትጨነቅ ይላል። ህዝብ 70 አይደለም 2 ነው። ቋሚ ነገር አትስሩ። ለእንቅስቃሴ በሚሆን መልኩ ቀጥሉ። ሰብሬያለሁ። ይሄ ባለ 70 ነው፣ ይሄ ባለ 2 ነው። መድረኩ አንድ ነው። ህዝቡ ደግሞ 70ንም ይሰማል፣ 2ንም ይሰማል። ስለዚህ ቀለል የሚለው መርጦ ባለ 2ን ላይ ካረገ እዛ ቻናል ከፈቱ። 2ቱ አንዱ 70 ነው፣ ጠንካራ ነው ይላል ሰው እዚህ ጋር ይነፈባል። ሁለተኛው ሲከፈት 2 ነው፣ ተሰበረ ይላል። እሱ ቀጥል። እሱ ላይ ከዛ ይገርማችኋል። 7 ወር በኋላ አናንያ ሞተ። ኤርምያስ ከዛ በፊት የብረት ቀንበር ገራጀቱ አሰርቶ አመጣና 70 ጠንካራ 70 ባለ እንጨት አይደለም ባለ ብረት ነው። ከዛ ሲቆይ 2 ሳይሆን 70 ሆኖ ቀረ። እውነት ተናግሮ አለመፈለግ ይሻላል። ይሄ የእግዚአብሔር ሕዝብ ነው።
ከዚህ በላይ በኢትዮጵያ ላይ ታላቅ ጉባኤ የለም እንደ ቃላት። ይሄ ህዝብ ታላቁን ተልእኮ ያለ እንቅፋት ማስቀጠል ይችላል። አይችልም አልችልም ብሎ እንዲህ ብሎ ካልሆነ በቀር አለመቻል ችግር የለም። ይችላል። ግን የእነዚህ ሰለባ ከሆነ ግን አይችልም። አስተምሮ ተፈትሾ መድረክ ላይ ይቅር ህዝባችን ባንጫወት መልካም ነው። አንድ ጊዜ ሆስፒታል ላይ ጥበቃ ይሰራል። ጠንካራ ሰው። አንዱ ደግሞ ሆስፒታል ሰው የታመመ ሰው ሊጠይቅ ከሩቅ ይመጣል። ታውቃላችሁ ድሮ የወተት መያዣ እቃዎች እንደ ዛሬ ጊዜ የሰለጠኑ አይደለም። ስለዚህ በሸክላ እቃ 4 ሰዓት ያህል ተጉዞ በአሮጌ ዘመን ተሸክሞ ወተት ያመጣል። ሆስፒታል ደጅ ይደርስና ሊገባ ሲል ጥበቃው ይዞ ይሄ ምንድን ነው? ወተት ነው። ለምንድን ነው? ለበሽተኛ ሊሰጣው ነው። እስቲ ፍታው። ፈታ። ወተቱ ከጉዞ የተነሳ ተጎድቶ ከዛ አየና አንደኛ በዚህ ዕቃ አይገባም፣ ሁለተኛ ወተቱ ጉዳት ደርሷል፣ ለጤና አይሆንም፣ ይህን በሽተኛ መጠቀም አይችልም፣ ተጨማሪ በሽታ ያመጣል እንጂ አይጠቅምም። ሰው የካዳ ምን ያደርጋል? እኔ አይገባም አልኩ። ቀጥሎ የምታደርገው አንተ ባባል አይገባም፣ አስገባል፣ አይገባም አልኩ። እኔ ምን አደርጋለሁ? ቁጭ ብለህ ጠጣ። ከየትም ሐሰተኛ ያመጣውን አተላ መርምሮ እንጂ ማስገባት ፍታ ማለት ነው። ምን አንታል ፍታ ለማን ነው? ለህዝብ መልእክት ብቻ ፍታ። እኔ ይሆናል አይሆንም፣ ካልሆነ ቁጭ በልና ጠጣ ማለት ነው። አጭር ጸሎት